የአብርሃምና የሩታ ልጅ የሙሉ ዩቲዩበሮች ልጅ ነው ምክንያቱም የሁሉም ነጋዴ ራሳቸው ነጋዴ ሆኖ ቀሩ ልጁን ነጋዴ ሊያደርጉ ነው እግዚአብሔር አብርሃም ከዛ ወስዶ ኤርሜላ ቤት መውሰድ ማለት ምን ማለት ነው ምን ማለት ነው ሰላም ፋሚሊዎች እንዴት ናችሁ ደህና ናችሁ እኔ ያለው እግዚአብሔር ይመስገን ፋሚሊዎቼ ዛሬ እንግዲህ ከልጄ ጋር ነው የመጣሁላችሁ ማለት ልጄ ጠፍቻለሁ ማለት ነው መሽቷል እንግዲህ ፋሚሊዎች ምናልባት ቪዲዮ አይታችኋል ብዬ አስባለሁኝ እና አሁን ከሩሜ ወደ ሄርሜ ቤት መጥቻለሁ ሩም ነበርኩኝ ልብሴን ምናምን ቀይሬ ወደ ሄርሜ ቤት መጥቻለሁ ማለት ነው በር ላይ ነኝ ያለሁት እንግዲህ ሰርፕራይዝ ላረጋት ነው ከዚህ በኋላ ልጄ አንድ ለትንሽ ቀናት ላልተወሰነ ጊዜ ከኔ ጋር ነው ማለት ነው የሚሆነው እንግዲህ ምንም ነገር ያስኩለት ነገር የለም ዝም ብዬ ነው የወጣሁት ልብስም አልገዛሁልሽ መገዛልሻለሽ እሺ ልብስ እንገዛለታለን ከዛ ወተት ገዝቼለታለሁ ምግብም ስለጀመረ አሁን ላይ እንግዲህ ከኔም ጋር ቢሆን ይሄን አለ ችግር አያመጣምና ምግብም እንግዲህ አሁን ላይ ጀምሯልና ምግብ አንተ ምን ታውቃለና የምትሰጠው የጅሎች ማለት ነው እግዚአብሔር እንጅሎች እኮ ነው ግን ሰማኝማ አብራመት አንተ እኮ ሀሳቦች ግራ ነው የሚያጋቡት እንዴት ታድበለው ከልቤ ነው ናት በደንብ እስክላመደው ድረስ አንድ ሳምንት ያህል ወይ አንድ 4 ቀን 3 ቀን እዚህ ቤት አደረገው ከዛ በደንብ ከተላመድኩት በኋላ እያገሽኝ ማለት ነው በደንብ ከተላመድኩት በኋላ ደግሞ ራሴ ቤት ይሄዳለሁ ማለት ነው ሩታ የሌለችበት 4 ቀን ቤት ቁጭ እንዴ ምን ነው ይከብድሻል ነው ለኔ መጥወድ ሳይሆን እሱ እናቷ ታስፈልገው እንዴ አሁን እናቷ አለውለት አይደል እንዴ እናቱም አባትም ነው ጥሩ ምግብ ይችላል እግዚአብሔርን ልጁ የዩቲዩበሮች ነጋዴ ሁለቱም ጭንቅላት የለችም እሷም ጭንቅላት የላትም እሱም ምን ነው ልጁ ባይወለድ ከናንተ መሃል እግዚአብሔርን ወንጀል ነው ይሄ አንቺ ትክክል ነሽ በቃ እንደዚህ የሚባል ነገር የለም ትክክል ነሽ አንቺ በቃ እንዴ እንደዛ ነቀልዳለ እንዴ አትቀበሉ እና ከኔ ጋር ነው የሚቆየው ወንጀል ውስጥ ነው የምትገቢ ሰብሩ ያመጣችልሽ ይወድሽ አይደለም ማርቲን አንቺ በደንብ ነገሮችን ስላልተረዳሽ ነው ሜሪና ዳኒ እኛ ላይ ብዙ ነገር እያሰቡ ነውና ምናልባት ከዛ አንፃር ነው ይሻል ያደረከው ስለነሱ ጓር ለሜሪ ይልሽ ጻልሽ ነው እውነት ነው እናት ያስፈልገዋል ለዛውም ካሜራ ፊት ላይ ጻኑ ጦንጦ ይሰጣል ምን አይነት ጅል ሰውዬ ነው እግዚአብሔር ጭንቅላት የሌለ ማርያምን በቃ በልጅ ንገዳ በራሳቸው ትዳራቸውን ብትን አርጎ ልጁ እንዲሞትላቸው ነው ማለት አንዱ እሷ ወይ እሱ ጭንቅላት የለም በቃ ልጁን በየዩቲዩቡ ይዘው ሲዞሩ ማለት ነው ሲያናድዱ እግዚአብሔር ምግብ ይሄ አይደለም ልጁ የሚበላ እናንተ የምትበሉ ነው እንደ ልጁ ምግብ የሚበላው አንተ ጋር መሆን ካለበት ከሷ ጋር ተነጋግራችሁ አንተ ጋር ይሁን እንጂ እንደዚህ በድብቅ እነሱማ ምናልባት እስከመጨረሻው ልጁን ላለማሳየት እየጠነሰሱ ያሉት ነገር ሊሆን ይችላል ማርታ እሱ በህጋዊ መንገድ እኮ መብቱ ነው በቃሽ አባቴ እኔ ሸበላል በቃሽ ስለዚህ ተናደደች እቺ እውነታን ነው ወስነህ የመጣው ለትንሽ ቀን እኮ ነው እስከላመደው ድረስ ማለት ነው ሊያስቸግረኝ ስለሚችል ለትንሽ ጊዜ እስከላመደው ድረስ አንቺ ጋር ነውና ከዛ ራሴ ጋር ነው ማለት ነው ችግር የለውም ራሴ ጋር ማለት አንተ ጋር ማን አለ 24 ጋር አብረው ትሆናለህ ምን ችግር አለ ጥሩ ነው ተቀጥርለታለሁ ከዛ በየሰዓቱ እየሄድኩ አገኘዋለሁ ምናምን ማን ፈቅዶልክ ነው አንተ እንደዚህ የምታደርገው እኔ ከዛ በኋላ እንዲያገሳ እንደምትይሽና ጭንቅላታቸው እግዚአብሔር ይሄ ልጅ በእናንተ መሃል ባይወለድ ቢቀር
አሁን ሀገርሽ አስገሳው በደንብ ትንሽ ይቀለኛል በለ እኔ ብቅት ታጫናንኩት እና እንግዲህ ፋሚሊዎቼ ለእነሱም እየነገርኳቸው ነበርና እንዴት እንደመጣ ወደዚህ ምናምን ምትናግርነኛ ጥሩ ነገር እንዳደረግክ ምናምን ልንቀበለን ቀደምያቸው ለማንኛውም እሺ ወደጄ ወይንም ፈልጌው ሳይሆን የመጣሁት ልጄን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነው። እና ይህንን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀዱት ነገር ነበር አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነው። እና ከልባቸው አልነበረም ይቅርታ ምንም እየጠየቁን የነበረው እና ያንን እቅዳቸውን ፉርሽን ያደረግንባቸው እና ያ ነገር ደግሞ ሳይገባ ይቀርቶ አይደለም። ስለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጥፍት ያልኩባቸው ማለት ነው። እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ልጅ አላሳየም ምናምን እያሉ ስለነበረ ከዚህ በኋላ ሁሉም ነገር በደንብ ይረዱታል ማለት ነው። ስለዚህ እኛም ልጃችንን ወስደናል ማለት ነው። ጋይስ ያው እንግዲህ ለትንሽ ጊዜ ነው፣ ላልተወሰነ ጊዜ መቼ እንደሚመለስ ምናምን ያሉትን ነገሮች ሌላ ጊዜ በደንብ አስረዳቸዋለሁ። ልብስ ነው ልብስ እንገዛለታለን፣ እንወጣለን፣ እንገዛለታለን። የሚያስፈልጉትን ነገሮች በሙሉ ወጥተን እንገዛለታለን። ምንም ነገር አንፈልግም። ያስፈልገው ልብስ ምናምን